ነገር ግን ጥበብ የምትገኘው ወዴት ነው? የማስተዋል ስፍራ ወዴት ነው? ሰው መንገዷን አያውቅም፣ በሕያዋን ምድር አትገኝም። ከላይ በእኔ ውስጥ የለችም ይላል፣ ባህርም በእኔ ዘንድ የለችም ይላል። በዝምዝም ወርቅ አትገኝም፣ ብርም ስለ ዋጋው አይመዝንም። በኦፊር ወርቅ በከበረም ረግድና በሰንፔር አትገመትም። ወርቅና ብርጭቆ አይወዳደሯትም፣ በጥሩ ወርቅም ዕቃ አትለወጥም። ስለ ዛጎልና ስለ አልማዝ አይነገርም፣ የጥበብ ዋጋ ከቀይ ዕንቁ ይልቅ ይበልጣል። የኢትዮጵያ ቶጳዝዮን አይስተካከላትም፣ በጥሩም ወርቅ አትገመትም። እንግዲያስ ጥበብ ከወዴት ትመጣለች? የማስተዋል ስፍራ ወዴት ነው? ከሕያዋን ሁሉ ዓይን ትሰወራለች፣ ከሰማይ ወፎች ትሸሸጋለች። ጥፋትና ሞት ወሬዋን በጆሮቻቸው ሰማን ብለዋል። እግዚአብሔር መንገዷን ያስተውላል፣ እርሱም ስፍራዋን ያውቃል። እርሱም የምድርን ዳርቻ ይመለከታል፣ ከሰማይ ሰዎች በታች ያለውን ሁሉ ያያል። ለነፋስ ሚዛንን ባደረገለት ጊዜ፣ ወኖችንም በስፍር በሰፈረ ጊዜ፣ ለዝናብም ሥርዓትን ለነጎድጓድም መብረቅን መንገድ ባደረገለት ጊዜ፣ በዚያን ጊዜ አያት፣ ገለጣትም፣ አዘጋጃትም፣ ደግሞ መረመራት። ሰውንም እንሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው አለ።